ሴቶች ፊታችሁን አበጥሩ። ፊታችሁን አበጥሩ። ሰላም እንዴት ናችሁ? መቅዲታ ነኝ። የወዶች የተወዳጆች እንዴት ናችሁ? ወዲ እንዴት ላሳለፍኩኝ ላሳያችሁ። ያው ላይቭ ላይ ስለምገባ ቶሎ ብዬ ምግብ መስራት ስለልብኝ እንዴት እድፍ እንዳልኩኝ አልገባችሁም። እንደዛም ሆኖ ግን በጣም ተሳክቶልኝ ነበረ። ምግብን ሰራው፣ ዳቦዬን እንደፋ፣ በቃ ያላደረኩት ነገር የለም ነው የምላችሁ። በነገራችን ላይ ላይቭ ላይ እጣ ስለማጫወት ሁሉ ጊዜ ጧት እየመጣችሁ ከእሁድ እስከ እሁድ እጣችሁን መጫወት ትችላላችሁ፣ ድላችሁን መሞከር ትችላላችሁ። ኤኒዌይ እሁዳችሁን እንዴት ብታሳልፉ ደስ ይላችኋል? ጀስት እኔ ደግሞ በጣም ደስ የሚለኝ ነገር ቢኖር እሁዴን ቤት ውስጥ ሆኜ የተለያዩ ነገሮችን ሰራርቼ ምግቦችን ሰራርቼ ማሳለፍ ነው ደስ የሚለኝ። ፕላስ ደግሞ ከእናንተ ጋር አብሬ መጫወት ነው ደስ የሚለኝ። እናንተስ? አንዳንድ ጊዜማ እሁድ እኮ በዓል ሊመስለኝ ይችላል ማለት ነው። እዚህ ጋር በጣም ስለቻኮልኩኝ በቃ እንዴት ብዬ እንደምቀርጽላችሁ ራሱ እንዳትታዘቡኝ። ይኸውላችሁ እንዴት ፏ እንዳልኩኝ እናንተ ጋር ለመምጣት እሁድ ቀን ማለት ነው። ቤቴን እንደዚህ አዘጋጅቼ ነበረ፣ ፋፋ ብልጭ አርግቼ። ከዛ ምሳዬን ምንም ከበላው በኋላ እንደዚህ እቃዎቼን አጣጥቤ እርድ ደግሞ ሞቅ ማድረገው ነበረ። እርድ ቤት ውስጥ ነው ማዘጋጀው እንደዚህ ፈጭቼ ማለት ነው። ከዛም እርዴን እንደዚህ ቆንጆ አድርጌ አዘጋጀው። ይሄ ላይቭ ገብቼ ከወጣው ማታ ነው። ይሄ ማታ ነው ይላችሁ። ሰልፍ ኬር ማረግ ግዴታ ስለነበረብኝ ፀጉሬን መፍታት ነበረብኝና ታውቃላችሁ የ30 ቀን ቻሌንጅ ላይ ነኝ እስከ ልደቴ ቀን ድረስ የተለያዩ ኤክስፖሪት ሊያደርጉኝ የሚችሉ ነገሮች እንዳለ እያደረኩ ነው። በነገራችሁ ላይ ቅድም ፊታችሁን አበጥሩ ብያችሁ ነበር። አሁን ፊት ማበጠር ለደም ዝውውር በጣም ይረዳል። የምትጠቀሙትን ነገር ውስጥ ድረስ ሰርጎ እንዲገባ ያደርግላችኋል። ለዛ ነው እንደዚህ ፊቴን ያበጠርኩ። ፊታችሁን ብቻ አይደለም ሌላም የሰውነት ፓርታችሁንም አበጥራችሁት በጣም ለውጥ ማየት የምትፈልጉበት ቦታ እንደዚህ ማበጠር በጣም ጥሩ ነው። በሳምንት አንዴ ወይ ሁለቴ ብታደርጉት ይመከራል። ግን ማበጠሪያችሁ በጣም ስሙዝ፣ በጣም የማይግጥ እና ምን መሆን አለበት። በጣም ስስ የሆነ ደስ የሚል ፊታችሁ ቆዳችሁ ሲነቃ ደስ የሚል መሆን አለበት። እንደዚህ ስቲም አደረኩት። በሳምንት አንዴ ወይ ሁለቴ ስቲም ብታደርጉት በጣም ቆንጆ ለውጥ ታገኙበታላችሁ ማለት ነው። ከዚህ በኋላ ያለው እናንተ ተከታተሉኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይቭ ላይ መምጣት እንዳትረሱ። ባይ ስምላውጣልሻ መድኃኒቴ እክም በፍቅርሽ እኔን ግጣም ለግራ ጎኔ አዩበት ደም ግባት ብሎ እንኳን ሳይጨርሰው ጸባይሽን እያየ ተለምቆ ሊሞት ነው።